ስብሐት ለክሙ ስሉስ ቅዱስ መዋያነ ቅኔ አእምሮ ለብርሃን ደነቅ ዘፈጠሮ ቃልክሙ በተናግሮ ስብሐት ለክሙ ባሉት። በግዕዝ ቋንቋ ግን ወንዶች ለብቻቸው ውእቶሙ ይባላሉ፣ ሴቶች ለብቻቸው ደግሞ ውእቶን ይባላሉ። እነሱ በሚለው ማለት ነው። ብዙ ሴቶች ሆነው ደግሞ አንድ ወንድ ቢኖር ውእቶሙ ይላል ማለት ወንድና ሴት ተደባልቆ ሲሆን ደግሞ ውእቶሙን ነው እንጂ ውእቶን አንልም። ያው ይህን መራሕያንን ስታጠኑ ታገኙታላችሁ ማለት ነው። አሁን ወደ ሁለተኛ ምድብ ስንሄድ አንተ ያው አንተ ነው። አንተ ማለት ነው። በአማርኛም በግዕዝም አንተ ነው። አንተ ጎየይከ ይሆናል ማለት ነው። ጎየይከ አንተ ምን አልክ? ሸሸህ። አንተ ሸሸህ። ከዛ አንቲ አንቺ። ያው ከአማርኛ ጋር በደንብ እንትን ብለን አስተውለን ካየነው ብዙ ይመሳሰላል። አንቺ ሲሆን ደግሞ ጎየይኪ ሰው ብንፈልገው አሁን እዚህ ጋር መጣለን ማለት ነው። ጎየይኪ እዚህ ጋር መጥቼ ላስታውሳችሁ። ማርያም ጎየይኪ ሰው ጎየይኪ ሲላት ምን እያላት ነው? ቀኛ ነኝ እየነገራችሁኝ ነው። ሸሸሽ እንደዚህ ላድርገው። ሸሸሽ እንደዚህ በስማም የሸባት ሸሸሽ ይሆናል ማለት ነው። ከዛ አንትሙ ደግሞ እናንተ ናችሁ። ብዙዎቹ ሴትና ወንድ ልትሆኑ ትችላላችሁ፣ ግን በግዕዝ ቋንቋ አንትሙ የሚላችሁ ወንዶቹን ብቻ ነው። አንተን ለሴቶች ስላለ ማለት ነው። ግን አሁን እናንተ ይህን ቪዲዮ የምትመለከቱት ወንዶችም ሴቶችም ስለሆናችሁ አንትሙ ስላችሁ እናንተን እያልኩኝ ነው ማለት ነው። አንቴ ካልኩኝ ደግሞ አንቺ አንዷ እህቴ ነው ቤትሽ ውጭ የምታየው። ይሄንን አንተም ስል እንደዛው። እሺ አንትሙ ሲሆን ደግሞ አንትሙ እናንተ ማለት ነው። ይህም ብዙ ጊዜ ነግሬያቸዋለሁኝ። አንትሙሰ ንበሩ በኢየሩሳሌም እስከ ትረክቡ እስከ ትለብሱ ኃይለ ማርያም የሚለው ማለት ነው። እናንተ ግን በኢየሩሳሌም ቆዩ ያላቸው ጌታችን ሲያርግ አንትሙ ብሎ ያው ሰደው የሰን ፊደል አይተናል። ጠቃሚ ፊደላት ምናምን ብለን ሰ ሲገባ አንድ ቃል ላይ ምን አይነት ትርጉም እንደሚያመጣ። ስለዚህ አንትሙ ማለት እናንተ ማለት ነው። እሺ እናንተ ደግሞ ጎየይክሙ ሸሻችሁ ይሆናል ማለት ነው።